ሰላም ቤተሰብ እንዴት ናችሁ? ሳምንታችንን ጠብቀን በሰዓታችን መተናል ማለት ነው። በዛሬው ሳምንት ቪዲዮአችን የምናየው ነገር ምንድነው? አንድ ሞባይል ቴክኒሻል እንዴት ነው የሚያድገው ወይስ ሞባይል ቴክኒሻል ደግሞ እንዴት ነው ማያድገው የሚለውን ከራሳችን ኤክስፒሪየንስ በመነሳት ብዙ ነገራቶችን እንመለከታለን ማለት ነው። ሶ ይሄን ቪዲዮ የምታዩ ሰዎች ሞባይል ቴክኒሻሎች ከሆናችሁ ማድረግ ያለባችሁ ነገር እጃችሁ ላይ ደብተርና እስክሪፕቶ መጥፋት የለበትም። ምክንያቱም ኤክስፒሪየንስ ያለፍናቸው ነገራቶች በዲቴል ስለምንመለከት ማለት ነው። ለዚህ ፔጅ ቤተሰብ ካልሆናችሁ የደውል ምልክቷን በመጫን ቤተሰብ ይሆናችሁ ይሄን ቪዲዮ መጀመር እንችላለን። አሁን ያለንበት ላይ ደርሰን ማለት ዛሬ ያለንበት ላይ በጣም ብዙ ሞባይል ቴክኒሻሎች ከውጭ ሆነው ሲመለከቱ ነገራቶች በጣም ሰፊና በቤተሰብ እርዳታ ወይም ደግሞ ከኋላችን የሆነ ሰፖርት ያለ ነው ይመስላቸው። ምክንያቱም ፊት ለፊት ላይ እንደ ሞባይል ቤት በጣም አስደሳች የሆነና ሰፋ ያሉ ነገራቶችን አዳዲስ ነገራቶችን ስለምንሞክርና በተለያዩ መንገዶች ደግሞ ስለምንቀርብ ማለት ነው። ነገር ግን በጣም ብዙ ይሄኛው እንደ እድል የሚያየው ነገር በጣም ስህተት ነው። ምክንያቱም ይሄኛው የስራና የልፋት ጉዳይ ስለሆነ ማለት ነው። ሶ በዛሬ ቪዲዮአችን እኛ ከመጀመሪያው ተነስቶ ዛሬ ላለንበት ለመድረስ ምንድነው ያገዘን ነገር መሀል ላይ ምን አይነት ፌላሪቲ ማለት ምን አይነት ችግሮች አጋጥመውናል የሚለውን እንመለከታለን ማለት ነው። በመጀመሪያ እኛም ስንጀምረው ይሄኛው ወደ ከሐሳብ ነው የጀመረው። ኦልሞስት ከዚህ በፊት ቪዲዮ ሰርችላችኋለሁ ማለት ነው። በዛን ጊዜ ምንም አይነት ገንዘብ እጃችን ላይ አልነበረም። ነገር ግን እኛ ጋር የነበረው ምንድነው በሙሉ ሞራልና ተስፋ ትልቅ መመኘት የሚባለው ነገር ያ ነገር ነበር ማለት ነው። ሶ ያኛውን ነገር ስለተግባባንበት ጓደኞቻችን ጋር ያ ነገር ላይ በሐሳቡ በጣም ጸንተን ፕላኖችን አወጣን። ማለትም ዛሬ ያለንበትን ትናንትና አይተነው ነበር ማለት ነው። እንዲህ ስላችሁ ደግሞ ግራ እንዳያጋባችሁ በጽሁፍ መልክ ሊሆን ይችላል፣ በሐሳብ መልክ ሊሆን ይችላል፣ በንግግር መልክ ማለትም እዚህ ቦታ ብንደርስ እዚህ ጋር እንዲህ ብንሆን ብለን የጻፍናቸው በጣም ብዙ ነገራቶች ነበሩ። ከዛሬ ከ2 ዓመት ከ3 ዓመት በፊት ማለት ነው። ስራችንን ከመጀመራችን በፊት ባለፈው እንደሰራንላችሁ ቪዲዮ ላይ ትምህርታችን የተማርነው ምንድነው ሰፈር ውስጥ የሚኖር አንድ ሞባይል ቤት ላይ ሞባይል ጥገና ተደርቦ በመስራት በነፃ ማለት ነው ከዲሽ ስራ ጋር አንድ ላይ ነው እዛ ጋር መስራችን የጀመርነው። ከዛ ግን ወደ ራሳችን ስንገባ ሰፈር ውስጥ መክፈት እንችል ነበር። ነገር ግን ሰፈር ውስጥ አይደለም የከፈት ነው። ምክንያቱም ያሰብነውና ያለምነው ትልቅ ነገር ስለነበረ ከሰፈር ወጣ እንበል ብለን አሰብን። ኦልሞስት በዛ ሰዓት ግን በጣም ብዙ ሰዎችን በምንጠይቃቸው ሰዓት ብዙ ሰዎች ተስፋ ነበር የሚያስቆርጡን። ይሄ ምንድነው መርካቶ እንገባለን፣ በቃ መርካቶ ገብተን ስራችንን እንሰራለን በምንልበት ሰዓት በጣም ብዙ ሰው መርካቶ ቢክራይ ከየት ትችሉታላችሁ፣ ቤት አታገኙም፣ እዛ አየር እንትን ባለበት ሰዓት እናንተ አትችሉም፣ ኤክስፒሪየንስ ትንሽ እዚህ ሰፈር ውስጥ አዳብሩ፣ በጣም ብዙ አይነት እንደዚህ አይነት ምክሮችና ነቀፎችም ልንላቸው እንችላለን። እንደዚህ አይነት ነገሮች ነበሩ። አንዳንድ ጊዜ ስናስበው ማለት በጣም በቃ ጥሩ ነው ብለን የምታስበው ሰውላ ይሄን ነገር ሲልክ በቃ ከምትጓዘው ጉዞ ይነሳል ማለት እንድትመለስ ነው የሚያደርገው። ኦኬ እሱ ያለው ልክ ነው ምናምን የሚለው ነገር ያንተን ህልምህን ስላላየው ማለት ነው። ላንተ የታየ ለሱ ይታየዋል ማለት አይደለም። ላንተ ከታየህ ግን አምነህበት ከቀጠልክ ብዙ ነገራቶችን ማግኘት ትችላለህ። የዛኔ የተፈጠረው እንደዛ ነው። እኛ ጋር የታየን ነገር ስለነበረ ያሰብነው ያቀድነው ነገር ስለነበረ በግድ ምንድነው አይናችንን እንዲጨፍነን መርካቶ አውቶቡስ ተራ ገባን ማለት ነው። መርካቶ አውቶቡስ ተራ ከገባን በኋላ ቦታው ላይ በጣም ቻሌንጅ ነበር። 15 ቀን 1 ወር 2 ወር በቃ በጣም ከምላችሁ በላይ በቃ አንድ ሰው አይመጣም ነበር ኦልሞስት። እንደውም አንድ አጋጣሚ ስነግራችሁ ማለት ይሄኛው በቃ በሐሳብ በሞራል መገባቱ መሆኑ የሚያሳየው ሱቅ ከከፈትን በኋላ ከቢያንስ 15 ቀን ሰው አልመጣም፣ ማንም ሰው አልመጣም። ምክንያቱም ወደ ውስጥ ነበር የበፊት ሱቃችን ፊት ለፊት ላይ አይታችሁ ከሆነ ደግሞ አውቶቡስ ተራ ላይ የመናኸሪያ ሰው ነው የሚኖረው ወይ መንገደኛ ሰው ነው የሚኖረው። ሰው ስልኩ ከተብላሽ ምንድነው የሚያደርገው ፊት ለፊት ያሉ ሱቆች ጋር ነው ሄዶ የሚያሰራው ማለት ነው። ይሄ ማለት ምንድነው ደንበኛ ከሌላችሁ አዲስ ሆናችሁ ወደ ውስጥ የሚገባ የለም ማለት ነው። ነገር ግን ከ15 ቀን ከምናምን ቀን በኋላ ይመስለኛል አንድ ማይክ የሚሰራ ስልክ መጣ። የዛኔ ትዝ ይለኛል ያኛው ማይክ የሚሰራ ስልክ ከመጣ በኋላ ከዚህ በፊት እኮ ሰራ ነበር። ነገር ግን ያኛው ማይክ መበየድ አቃተኝ፣ እጄ መንቀጥቀጥ ጀመረ። ይሄ የሚሆነበት ምክንያት ምንድነው ከዚህ በፊት አትችልም፣ አታደርጉትም፣ አትሆኑ የሚባለውን ነገር አንድ ላይ ጥሰነው መተን እንደ አጋጣሚ ግን እዛች ጋር የደረስንበት ቦታ ለኛ ሰክሰስ ነበረ። እዛች ጋር ስራ ባይኖርም ደንበኛ ባይኖርም ሱቁ ጋር መግባታችን ብቻ ለኛ እንደ ስኬት ነበር ያየነው። እና እዛች ጋር ያጋጠመው ምንድነው ሞባይል መበየድ አቃተኝ። ይሄ ማለት ምንድነው በቃ ለራስ ያልጠበቅኩት ነገር ስለተፈጠረ ማለት ነው። ይሄም እናም እዛ ቦታ ላይ ከቆየን በኋላ ማለት ከቦታው ላይ ከሰዎች ጋር መግባባት ቻለን። ደንበኛ በሚመጣበት ሰዓት በጣም እየተንከባከብን በቃ እላችኋለሁ። የዛኔ በቃ አሁን የሆነች ደብተር ባሳያችሁ ከተመቸኝ እንደውም እዚህ ቪዲዮ ላይ ይገባላችኋል። እዛ ደብተር ላይ የቀን ገቢያችን ለምሳሌ 100 ብር 50 ብር እንጽፍ ነበር የቀን ገቢያችን። ከዛም ጊዜ ጀምሮ ማለት ነው በቃ የምንሰራቸው ነገር ቀላል የሆኑ ስራዎችን ነው የምንሰራው። የዛኔ እያመሰገንን ነበር ኦልሞስት የምንመጣው። ግን የሚያስጨንቀን ሰዓት መቼ ነበር? የወር ክፍያ ሲመጣ፣ የወር ደግሞ ሲመጣ እኛ ያሰብነው የነበረው ቢዝነስ ውስጥ ገባን። ቢዝነስ ውስጥ ከገባን በኋላ ቢያንስ 3 ወር ከፍለናል የመጀመሪያ ጊዜ። በዛ 3 ወር ውስጥ ስራ ይሞቅልናል። ከዛ በኋላ ስራ አየር ጦፈ ሳንቲም ይገኛል ምናምን በቃ ኢማጂን እኛ አስበን የገባነው ሌላ ነበር። ነገር ግን ያ 3 ወሩም ካለቀ በኋላ ምንም አይነት ገንዘብ አልነበረንም። ወደ 4ኛ ወር ተዘዋወርን። የቤት ኪራይ መከፈል በነበረበት ሰዓት ከዚህ በፊት የምንከፍለው 10 ሺህ ብር ነበር ለቤት ኪራይ
ኪራይ የምንከፍለው። በዛን ጊዜ የቤት ኪራይ እንኳን በጣም ነበር ቻሌንጅ የሚያደርገን። በቃ ምን ከፍለው አልነበረም። ነገር ግን የቤት ኪራይ ተበድረን ስራ በምንሰራበት ሰዓት እንደውም አንዳንድ ቀን የሚያጋጥመን ምንድነው ቀን ሙሉ ሰርተን ውለን ማታ ላይ ወደ ቤት የመግቢያ የታክሲ እንኳን እጃችን ላይ ማይተርፍበት ቀን ነበረ። ይሄም ከዛ በኋላ ከሰው እየተበደረን እያለን በጣም ብዙ ቻሌንጆች አሉት። ግን ከነዚህ ቻሌንጆች ውስጥ እኛን ያሳደጉን ብላችሁ ይሄን ነገር ጻፉት። ያሳደገን የምለው እቁብ ነው። እቁብ ብዙ ጊዜ እቁብ ለደሃ ልጅ እቁብ ባይኖረው ኖሮ በጣም ነው የሚገርመኝ። አሁን እስካለሁበት ነገ እስከመሄድበት ሁላ እቁብ ባይኖር እኔ ሳስበው እንዴት ነው የሚታደገው? በቃ ማለት እኔ አሁን በተረዳሁት መሰረት እቁብ ለቢዝነስማን በተለይ ከዜሮ ተነስቶ ለሚጓዝ ሰው እቁብ በጣም ወሳኝነት እንዳለው ነው። እንዳልኳችሁ እዛ ከዚህ በፊት ሌላ ቪዲዮ ሰርቼላችኋለሁ። እዛ እቁብ ላይ እንደምንም ብለን ያለን በቀን 300 ብር ገባን። ከዛ 300ን ተፍተፍ እያለን ከዛ ወደ 500 ከ500 700 እያለን ማሳደግ ኦልሞስት ጀመረን። ከዛ እዛች ጋር ስራው ጦፈልን። በጣም የሚገርመው ነው 1 አመት ከምናምን ኦልሞስት 2 አመት ሰራንበት እዛኛው ሱቅ ላይ። እዛ 2 አመት በምንሰራበት ሰዓት ግን ከዚህ በፊት ስንመኛቸው የነበሩት በቦታው ምን እንል ነበር መሰላችሁ? እቅዳችን ላይ በቦታው ተወዳዳሪ የሌለው በጣም የሚሰራ ሞባይል ቤት መሆን ብለን ፕላን አውጥተን ነበር። እዛኛው ፕላናችን ላይ እቅዳችን ላይ መድረስ ቻለን። ከዛ በኋላ ምን ተፈጠረ? ኮንፈርት ዞን መጣ ማለት አየር አለ፣ ከስተመር በጣም ብዙ ሰው አለ። እነዛ ማለት ልላችሁ የፈለኩት አየር አለ፣ ከስተመር አለ፣ ስራ አለ፣ በደንብ ይሰራል። ቤቷ ጠባናለች ኦልሞስት፣ ግን ገንዘብ እያገኘን ነበር። የዛኔ ምን ተፈጠረ? መፍታታት ተጀመረ። በቃ ሐሳብ የለብህም፣ ችግር የለብህም፣ ገንዘብ እያገኘህ ነው፣ ምንም ጭንቀት የለብህም፣ ቻሌንጅ የለብህም። የዛኔ ምን የሚቀረ ማደግ የምትባለዋ ነገር ደግሞ ቻሌንጅ ከሌላት ማደግ የሚባለው ነገር በኮንፈርት ዞን ጭራሽ ሊሆን አይችልም ብለን ምን አደረግን? እዛች ጋር አየር የነበረውን ሱቃችንን ዘግተን ወደ አዲሱ ሱቃችን ከረሜላ ሱቅ ሰፋ አርግተን ሌላ አዲስ ቻሌንጅ ተጋፈጥን ማለት ነው። እዚህ ቻሌንጅ ላይ አሁንም ጅማሮ ላይ ነን፣ ግን ጅማሮ ላይ ቢሆንም በጣም ቻሌንጆች አሉት። በቃ መጀመሪያ ከዚህ በፊት ያሳለፍናቸው ቻሌንጆችን አሁን ላይ እያሳለፍናቸው ነው። አይነቱ ቢለዋወጥም ማለት ነው፣ ነገሩ ቢለዋወጥም ለሞባይል ቴክኒሻኖች በመጀመሪያ ምንድነው የሚያስፈልጋችሁ? ፕላን። ነገ ላይ መድረስ የዛሬ 1 አመት ምንድነው ማድረግ የምትፈልጉት? የቦታ ነው መድረስ የምትፈልጉት? የዛሬ 2 አመት 3 አመት የሚለውን በመጀመሪያ በፕላን አውጡት። ጨረሳችሁ ማለት ነው። ሲቀጥልም ለእናንተ የታያችሁትን ነገር ለሰው እንዳትናገሩ። በቃ ይሄ ብላችሁ ምንድነው ለእናንተ የታያችሁን ነገር ለሰው አይታየውም። ይሄ ማለት ምንድነው እናንተ ጋር እንደታያችሁ ለራሳችሁነት ያዙትና ከራሳችሁና ከፈጣሪያችሁ ጋር ሆናችሁ ያኛውን ያወጣችሁትን ፕላን እመኑበት፣ ያኛውን ፕላን መጓዝ ጀምሩ። ነገር ግን ጉዞ ላይ ከጀመራችሁ በኋላ የሚያጋጥሙ ቻሌንጆች አሉ። በጣም ትንንሽዬ ቻሌንጆች እናንተን ዝቅ የሚያረግሷችሁ። ነገር ግን እነዛ ቻሌንጆችም እንደሚያልፉ አትርሱ። በቃ ማለት ያልፋል። በቃ ጨለማው ቀን ይነጋል አይደለ? ዛሬ ያልፋል፣ ነገ አዲስ ቀን ነው። ያን ተስፋ አድርገህ የሚመጡትን ቻሌንጆችን መወጣት። ከዛም ባሻገር ቅድም እንዳልኳችሁ እቁብ እንዳልኳችሁ በጣም ወሳኝ ነገር ነው። እቁብ በቃ ባይኖራችሁ ባላችሁ ልክ አይደለም መዋት ያለባችሁ። እኔ በራሴ ኤክስፒሪየንስ አንድ መክራችሁ ማለት ግግም ያለ ኤክስፒሪየንስ ለምሳሌ ልምከራችሁ ብል ለምሳሌ እቁብ በሚገባበት ሰዓት እኔ ኪሴን አይቼ አይደለም ገቢ ይሄ ነው በቀን ይሄን አላገኛለሁ ይሄን ወጪ አወጣለሁ ይሄን ካልኩኝ ጭራሽ አይሆንም። በቃ ደምረ ነው አይመጣም የዘንድሮ ገቢ፣ ምክንያቱም ወጪው ስለሚበዛ ነው። ነገር ግን ይሄኛውን በቃ ማድረግ እችላለሁ፣ ይሄኛውን እኮ 500 ብር መግባት እችላለሁ፣ 1000 ብር መግባት እችላለሁ፣ እንደምንም ጨርሰዋለሁ ብዬ አስብና ከዛ 1000 ብር ካልኩ በኋላ ወይ ደግሞ 500 ብር ካልኩ በኋላ ምን አደርጋለሁ? የቀን ወጪ ምንድነው እላለሁ። ለምሳሌ የታክሲ ይሄን አላውጣለሁ፣ ምሳ ይሄን አላውጣለሁ፣ ቡና ይሄን አውጣለሁ እልና ካልኩ በኋላ ከነዛ ወጪዎች ላይ ይሄን 1000 ብር ወይም ደግሞ ይሄን 500 ብር ለመክፈል የታክሲ ይሄን ያህል በቀንሰው በሆነ ያህል መንገድ የቡና ደግሞ ቢቀርብኝ ይሄኛው እቁብ እስኪያልቅ ቢቀርብኝ ምሳ ሰዓት ላይ ይሄን ያህል ወጪ አውጣ ነበራ እንዲህ በላ ወይም ደግሞ ከቤት ምሳ ባመጣ ምናምን ብዬ ፕላኖችን አውጣና ኦልሞስት ያኛውን እቁብ ገባለሁ ማለት ነው። አሁን ደግሞ ጊዜው እንደምታዩት ፈጣንና በራሪ ነው። በቃ ማለት እንዴት ነው እየፈጠነ ያለው ኦልሞስት ማለት ነው። ይሄ ማለት ምንድነው መፍጠኑ ለኛ አንዳንድ አድቫንቴጅ አለው። ምን ተግባር ውስጥ ተገባን ማለት ነው። እንዳልኳችሁ ትልቅ ፕላን አውጣችሁ ተግባር ውስጥ ገብታችሁ ይሄንም እቁብ እያደረጋችሁ የምትሄዱ ከሆነ ጊዜው በጣም ነው የሚፈጥነው። እቁቡን ጀመርኩት ብላችሁ ትጨርሱታላችሁ ነው ኦልሞስት። በዚህ መሃል ምንድነው እጃችሁ ላይ የሆነ ሳንቲም ይኖራል። ያ ሳንቲም ደግሞ ንብረት ይገዛበታል። በዛ መሃል ደግሞ የእናንተም የአእምሮ የማይንድ ሴት ብስለት ይኖራል። ብስለቱ ከየት ይመጣል? ከነዛ ቻሌንጆች ከነዛ ፈተናዎች ማለት ነው። ኦልሞስት ላችሁ የምፈልገው ነገር እነዚህን ሶስቱን ነገሮች ያዙልኝ ማለት ነው። እስካሁን በሰራሁት ቪዲዮ ላይ ዛሬ በሰራሁላችሁ ቪዲዮ ላይ ሐሳብ ጥያቄ ካላችሁ ኮሜንት ላይ ጥያቄያችሁን ጻፉልኝ፣ ሌላ ቪዲዮ ሰራላችኋለሁ። ሲቀጥል ደግሞ አሁን እዚች ጋር ቪዲዮውን በመሰራበት ሰዓት የተወሰኑ ጥያቄዎችን እዚህ ቪዲዮ ላይ መልስላችኋለሁ። ከዛ ቪዲዮን እንጨርሰዋለን ማለት ነው። እሺ ጥያቄ እናስተናግድ። የትምህርት ደረጃ ያስፈልጋል ወይ? አሁን ለምንሰራው ስራ ነው። ኦልሞስት አሁን ለምንሰራው ስራ ምንም አይነት የትምህርት ደረጃ አያስፈልገውም ስላችሁ፣ ግን የትምህርት ደረጃ ሲባል ይሄ መደበኛውን ትምህርት ማለት ነው እንጂ ካላችሁ ኤክስፒሪየንስ ላይ ለምሳሌ እኔ አሁን ተምሬያለሁ ብል ለምሳሌ ከምንድን ነው የተማርኩት? ከዩቲዩብ ነው የተማርኩት ማለት ነው። ይሄም ማለት ምንድነው አሁን ጊዜው በጣም ሌተስት የሚባል ጊዜ ነው። ይሄም ማለት ምንድነው የምንፈልገውን ነገር ኢንተርኔት ላይ ማግኘት እንችላለን። ለምንሰራው ስራ ባለን ያክል እኛ ተሻግረው አድገው ከኛ አልፈው ከሄዱ ሰዎች መማር ይኖርብናል። ትምህርት ለሚለው ይሄ መደበኛው ትምህርት ሳይሆን ከራስህ ስኪል አንፃር ከምትሰራው ስራ አንፃር አንተን አልፈው ከሄዱ ሰዎች መማር አለብህ። አንደኛ ይሄኛው ጥያቄ በዚህ አይነት መልኩ ልመልስልህ።
ሁለተኛው ጥያቄ ለምንድን ነው ወደ መርካቶ አውቶቡስ ተራ አካባቢ ለመግባት ያሰባችሁት? እሺ ወደ መርካቶ ለመግባት የወሰንበት ምክንያት ምንድነው? እንደ ሀገራችን ሳይሆን እንደ አፍሪካ በጣም ትልቁ ማርኬት ፕሌስ የሚባለው መርካቶ ነው። አመናችሁም አላመናችሁም ይሄ በጥና ማለት ነው። ይሄ ማለት ለራሳችን ለማይንድ ሴታችን ለሐሳባችን የሰጠነው ምንድነው? አፍሪካ ላይ በጣም ትልቅ የሚባለው የገበያ ቦታ ላይ ኤስኬ ሞባይልን ከዛ ማስጀመር ከዛ መጀመር የሚለው ነገር ለኛ ትልቅ ታርጌት ነው። ምክንያቱም ከትልቅ ሰዎች ጋር አብራችሁ የምትሉ ከሆነ የትልቅ ሰዎችን አይዲያ መያዛችሁ ኦልሞስት የማይቀር ነገር ነው ማለት ነው። ይሄ ማለት ምንድነው? እኛ እዚች ጋር ስንገባ ዙሪያችን ላይ ያሉት ሰዎች ገንዘብ ያላቸው ናቸው፣ አሪፍ ኤክስፒሪየንስ ያላቸው ሰዎች ናቸው። እኛ ፋራ ሁነን ሁላ ምንም ሳናቅ እንኳን ብንቀላቀል እንደነሱ አይነት መመሳሰላችን ስለማይቀር በሚለው ነው። ይሄ ነው ሁለተኛ መልስ። እንግዲህ ቀጣዩ ጥያቄ ደግሞ ከባድ ቻሌንጅ እስካሁን ከገጠማችሁ ውስጥ ምንድን ነው ከባድ የሚባለው? ከባድ ቻሌንጅ እንደመጀመሪያ ካለው እንትን ነው። እዛ ሱቃችን የከፈትን ሰሞን የገባን ሰሞን በቃ የምር ነው ምላችሁ በመኪናው አስጭነን ነው መጣን እቃዎቻችንን ማለት ነው። ኦልሞስት ሱቃችን ካስገባኑ በኋላ ሰዎች ተሸክመውልን ገቡ። የድሮ የመጀመሪያ ሱቃችን ነው ምላችሁ ሱቃችን ተሸክመውልን ካስገቡልን በኋላ ውጭ ላይ ያሉ ልጆች ለእነሱ የምንከፍላቸው ገንዘብ አልነበረንም፣ 200 ብር ማለት ነው። በንጋታው ሱቅ ስንጀምር ማለት ነው ሱቁን አጥብሰን ስንጀምር እጃችን ላይ 315 ብር ነው የነበረው። ይሄ ማለት ምንድነው? አሁን ለምሳሌ የምትታዘዙት ቃሉ ስክሪን ስትታዘዙ ምን ስትታዘዙ እነዛን ነገራቶች ለመግዛት የሚሆን ገንዘብ ይዘን እንኳን አልገባንም። በጭልም በቃ ጭፍን ብለን አላማችንን በቃ ህልማችንን ብለን ገግመን የገባነው። የነዛ ጊዜ ቻሌንጆች በጣም ነበሩ። ሲቀጥል ሁለተኛ ቻሌንጅ ካልከኝ ደግሞ በዛው ጊዜ መሃል ለምሳሌ አንዳንድ ቀን ከሚያጋጥሙን ቻሌንጆች ስራ በምንሰራበት ሰዓት ምሳ እንበላለና ምሳ ከበላን በኋላ ቀን ሙሉ ስራ አይሰራም። ምሳ ሰዓት አዘህ ነው የምትበለው። ከዛ ማታ አካባቢ ላይ ነው መጥቶ ሂሳብ የሚወስደው እና በዛ ሰዓት ገንዘብ አይኖረንም እና ቀደም ብለን ወደ 11 ሰዓት አካባቢ ነው መክፈያ ስለሌለን ሱቁን ዘግተን እንሄዳለን። ከዛ ነገ ከቤትም ቢሆን ከፋፍለን መተን እንከፍላለን ማለት ነው። እነዚህም ቻሌንጆች አልፋሉ። የመጨረሻው ጥያቄ ፕላን እንዴት ነው የሚወጣው? እናንተ ፕላን እንዴት ስታወጡ ነበር? ኦልሞስት ፕላን ለተባለው በብዙ አይነት መልኩ ይወጣል። ፕላን ከምን አንግል አምጣ? ለምሳሌ ከማርኬት ከገበያ አንጻር ይወጣል እና ከገንዘብ አንጻር ይወጣል ማለት ነው። ፕላን ለሚባለው ምንድነው? ለራስህ ስታስበው ነገ ላይ ስታስበው የዛሬ ምናምን ጊዜ ብለህ የዛሬ 1 ዓመት ብለህ ራስህን እዚህ ጋር ባስቀምጠውስ ምናምን። ይሄ ማለት ምንድነው? ምን መሰለህ? ራስህን በቃ ሁሉም ነገር ይሳካል አይደለም። ማይሆን ራስህን እዛ ጣራ ላይ ሰቅለው ማይሆን ቦታ ይሄ ራስን መግደል ነው። አንዳንዴ ምን ይፈጠራል? ሰዎች ላይ ትልቅ ነገር ለራሳቸው ያስቀምጣሉ እና መድረስ እንደማይችሉት እያወቁ ግን ገግሞ እችላለሁ ብለው እዛች ጋር በሚደርሱበት ጊዜው ላይ በሚደርሱበት ሰዓት ነገሩ ምንም አልጀመሩትም። ይሄ ማለት ምንድነው? ለራሳቸው ሽንፈት አልችልም የሚል ማንነት ይመጣል ማለት ነው። ፕላን ስናወጣ በቻልን ያክል የምንችለውን ያክል እንደርስበታለን የምንለውን ያክል ፕላን አውጥተንለት ፕላኑ ደግሞ ማይከብደን ያክል ማለት ምክንያቱም ፕላኑን በቀላሉ መጀመር ስላለብን ማለት ነው። ቀለል ያለ ፕላን ብዙ ጊዜ ለመውጣት እንሞክራለን ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ እና ጊዜያችንን ሰውተን ይሄን የመሰለ ቪዲዮ ለእናንተ አቅርበንላችኋል ማለት ነው። የዛሬ ቪዲዮ ከተመቻችሁ ይሄንን ፔጅ ሁላችሁም ላይክ ሳታደርጉ እንዳትወጡ። ሲቀጥል ደግሞ ፎሎ ያደረጋችሁ ፎሎ አድርጉት። ይጠቅማል ብላችሁ ለምታስቡት ሰው ይሄኛውን ቪዲዮ ሼር ማድረግ እንዳረሱ። ቅድም እንዳልኳችሁ ጥያቄዎች ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። እናመሰግናለን። ኤስኬ ሞባይሎች ነን።